ይሰውራል ካሜራ ይሰውራል እንደዚህ አይነት ቪዲዮ ኤዲት ሲደረግ እኮ ሞር የተሻለ ይሆናል እኮ እኔ የሆነ ቪዥን ስላለኝ እኮ ነው ኤዲት ሳደርገው ሰብስክራይብ አደረጋለሁ እውነትን ነው ይሄን ያህል ባድ ነው እውነትን ባድ ቪዲዮ በቃ እንግዲህ አርብ መለቀቅ ስላለበት ችግር የለም ምንም ማለት አይደለም አይ ችግር የለም ከዚህ ሁሉ ይሄን ክሮኖሎጂካሊ ይላል ኬሲ አይቶታ የኬሲ ቪዲዮ ኬሲ ምን ማለት ኬሲ ስትል ኬሲ ነው አላውቀውም ማን ነው ብሎገር ነገር ነው ብቻ በቃ እንዴ ያለ እንትን ነው የሚሰራው ያለም ስክሪፕት ነው የሚሰራውና አይ ብሎግ ነው እሱ ውጪ ወጥቶ ምናምን ብሎግ ነው የሚያደርገው አይ እና ልክ የሱ ቪዲዮዎች ያቸው ከልከኝ የሆነ የተደፈጠጠ ፊት የሚመስል ያለው ሰውዬ ኬዚ በብዛት መነጽር ምናምን የሚያደርገው ስለ እንዲህ ሰምቻለሁ ስለሱ እንጂ አላየው ቪዲዮዎቹን አላየዋቸውም ግን ታዋቂ ብሎገር እንደሆነ ሰምቻለሁ ስለተለምዳለህ እኮ አሁን እኮ እየተለማመርኩ እኮ ነው አንዱኝ ኢፈርት ነህ አንተ ስክሪፕቱን ላይ ምን ያህል ጊዜ ስለፈጀው አንተ ስለማታ ችግር የለም እኮ ችግር የለም እማራለሁ ተሳስተ የሰራው የሆነ ኢንጌጅ የሚያደርግ ነገር አንዴ ቫይራል ይወጣል ጥሩ ይሆናል እኮ እሱን እስኪያጋጥመኝ ድረስ ለርን ማድረግ ነው ሰው እንዲያይ ማድረገው ከሰው ጋር የሚገናኝ ነገር እንዴት ላወራ ከሰው ጋር የሚገናኝ ነገር እኮ እያወራው ነው አሁን ከሰው ጋር የሚገናኝ ነገር እያወራው አሁን እኮ አንተ ሙሉ እንትኑ ያስተማርክ እኮ ነው አይደለም ሁኔታውን አይም ሴቲንግ ስቴጁን ሴት እያደረኩ ነው you know ስቴጁን እንትን እያዘጋጀው ነው መጀመሪያ የምን ስቴጅ ማለት መጀመሪያ አይደለም ኢንተርቴይንመንት ማ ፈኒ ቪዲዮ ይሄደ የትኛውም አስተማሪ ነገር ላይ የሆነ ኢንተርቴይን በሚያደርግ መንገድ እኮ አይደለም ኢንተርቴይን ሳይሆን አቴንሽን በሚስብ አርቲኩሌትድ በሆነ መንገድ ያለው እኔ ደግሞ ከኢንተርቴይንመንት ራሱ እንዲባል ለምን ይሄ ኤዱኬሽናል ነው እንጂ ኤዱኬሽን ነው ግን ኤዱኬሽኑን ለምን ይመስላል ቆይ አይደለም አይደለም እሱን አይደለም መጀመሪያ ካታጎሪው መለየት አለ ኤዱኬሽናል አለ ኢንተርቴይንመንት አለ ሁለቱም ዩቲዩብ ላይ ካታጎሪዎቹ የተለያየ ነው ኒሻቸው የተለያየ ነው ይለያያል የተለያየበት ምክንያት አለው ምክንያቱም ኤዱኬሽን ፈልጎ የሚመጣ አለ ለማወቅ ማለት ነው ተቀይሯል እኮ ኤዱኬሽን ለማወቅ ኤዱኬሽኑ ነው እኮ ኤዱኬሽን ኤዱኬሽኑ የተቀየረው እንዴት ነው ሁክ አለ ሁክ አለ እኮ እኔ አሪፍ ሁክ አለኝ እኔ ሁክ አለ እንደዛም ሆኖ ደግሞ ሁክም ሆኖ ኤዱኬሽኑ አንተ አሁን ስለ አብዛኛው ሰው ስለ ብር ማግኘት ስለ ለተለያዩ ነገር ሰው ላይ ያለ በዘመናዊ ነገር ውስጥ ያለ ነገር ኤዱኬሽን ማግኘት ያለብን ስለ ዛፍ መቁረጥ ብታስተምር እንዴ ስለ ዛፍ መቁረጥ ኤዱኬሽን ብታስተምር ደግሞ ስለ አፈር መሬት መቆፈር ብታስተምር ሰው ይመለከተኛል ብለህ ታስባለህ ስለ ዛፍ መቁረጥ የሚመለከቱ ሰዎች ሊኖሩ ይችላሉ ግን ያንኑ ዛፍ መቁረጥም ላይ መለከት ይችላል ብለህ ያሰብከውን ዛፍ መቁረጥ እንዴት ነው የምታቀርበው ዝም ብሎ እንደዚህ ከምታቀርብ እንዴት ነው የሆነ አስፈሪ በሆነ መንገድ ወይ ደግሞ የሆነ ፓርት በቃ የሆነ ነገር አድርጋ አስመስለህ እየወደቀ ኦኬ እኔ ደግሞ እንዴት እንዲሆን መሰለህ የፈለኩት እኔ ደግሞ እንዴት እንዲሆን መሰለህ የፈለኩት አንደኛ ስትራክቸርድ ሁለተኛ ደግሞ ከኦዲየንሱ ጋር ሪሌት ለማድረግ ምክንያቱም አንተ ፐርሰናሊ ፊል የምታደርገው ነገሮች ሌላ ሰዎች ጋርም ሊኖሩ ይችላሉ ለዛ በሱ አፒል ለማድረግ ነው የፈለኩት መጀመሪያ ማለት ነው
ስለዚህ ይሄ ያለው የመጀመሪያ ሴቲንግ ዘ ስቴጅ የሚባለው ፕሮሰስ አሁን እንደዛ እያደረኩ ነው። ሪሌተብል እየሆንኩኝ ነው ሪሌተብል እየሆንኩኝ ነው። አሁን እናንተ እንደዚህ አይነት ፊል አድርጋችሁ ታውቃላችሁ? አዎ እኔም ፊል አድርጌ አውቃለሁ። ነገር ግን እንደዚህ ይሄ እንደዚህ ነው። ይሄ ፊል ያደረጋችሁ ትክክል ነው። ከዛ በኋላ ስክሪፕት አያስፈልግም፣ ግን ስትራክቸርድ ለመሆን አሁን ስክሪፕት የሚያስፈልገው ሀሳቡን ለመንገር አይደለም። ሀሳቡን ነግሬያለሁ መጀመሪያም። ያለ ስክሪፕት አሁን እኔ መግለጽ እችላለሁ ሀሳቡ ዝም ብዬ ማለት ዝም ብዬ እንዲህ ዝም ብዬ እየቀባጠርኩኝ ሀሳቡን ክሮስ ኦልሬዲ ገብቶኛል ስለገባኝ ማለት ነው። ግን ሀሳቡን በዩቲዩብ ለማቅረብ ስትራክቸርድ ካልሆነ ሰው አቴንሽን እንትኑ ይዘበራረቃል፣ እዚህም እዛም ይላል። ኦኬ there is a line you need to follow። ግን እዚህ ጋር ሰው እንዲያ የሚያደርግ አይነት አንተ ጋባኝ ሰው እንዲያ የሚያደርገው ነገር የለም። አሁን ስቴጁን ሴት እያደረኩኝ ነው። ከዛ ሶሉሽኑን አመጣለሁ። መጀመሪያ ችግሩ ምን እንደሆነ ማወቅ አለብህ። you know what is the problem? እኔ ለምንድን ነው ሰክሰስፉል እያለውንክ ያለሁት? ሌላ ሰው ሰክሰስፉል እየሆነ ያለው ለምንድን ነው? ችግር የለም። እኔ ለአንሰብስክራይቡ ችግር የለም። እኔ መጀመሪያም አልጨነቅም ለሱ ተጨንቄ አይደለም እየሰራው ያለሁት። አሁን this is ለኔም ፐርሰናል ዴቨሎፕመንት ስለሆነ ቆይ አይደለም ቆይ ላስረዳ። ፐርሰናል ዴቨሎፕመንት ስለሆነ ለሰብስክራይበሩና ለቪው ችግር የለውም። ነገር ግን እኔ እዚህ ጋር እያደረኩ ያለሁት ነገር መጀመሪያ ሰው ሰክሰስፉል እያለውንኩ ለምንድን ነው ያለው ነው። ሁሉም ሰው አይሆንም እኮ እሱንም እኮ ዘቢተር ትሩዝ እሱ ነው። ይሄን ነገር ለሚያርጉ ሰዎች ይከብዳል። ሰክሰስፉል መሆን ይከብዳል። ስለ ሀሳቤን አጠፋብኝ ታውቃለህ? ምን አይነት ነው ሞቲቬሽንን እንደገደል ችግር የለም Thank you at least እንደውም እንደዛ ስትል የሆነ ከሁኩ ላይ ትላንት ላይ የጨመርኩት ነገር ነበረ። እሷን ላስገባ አይመስልም ወይስ መጨረሻ ላይ ላስገባ? አጠይቀኝ ምን ማለት ነው? ስራ ዝም ብለህ ቪዲዮ ኦኬ እሺ በቃ ሁኳ ላይ ያለውን ላስገባና ኦኬ እሺ አስጀምር። ሁኳ ላይ ያለው